ሰላም እንዴት ናችሁ? አሁን እኔ መልእክት ማስተላለፍ መጣሁት ስለ ብርቱካን ከበደና ሌሎቹን የሀበሻ ሴቶቻችንን በደምቢ ዶሎ ዩኒቨርሲቲ በተባለው ከ5-6 ዓመታት በፊት አቢዝ ተደርገው አብዳክት ተደርገው ተወስደው ተቀምተው ከትምህርት ገበታቸው በስቴት ስፖንሰርድ መንግስታዊ በሆነ መዋቅር 17 ሴቶቻችን ተማሪ ሴቶቻችን ወስደው ጨለማ ውስጥ በረሃ ውስጥ እንደፈለጉ ዓለም ይባል አርመናዊ የሆነ የስነ አእምሮአዊ ጥቃት ጾታዊ ጥቃትና የተለያዩ ማህበራዊ ጥቃቶች ሲያደርሱባቸው ከቆዩ በኋላ እንግዲህ ድምጻቸው ታፍኖ ነበር እስካሁን ድረስ ስለነሱ የሚያወራም አልነበረም እውነት ለመናገር በጣም ያሳፍራል እንደ ሀበሻ እኔ የማፍርበት ጉዳይ ይሄ ነው አንድ ትልቅ ጉዳይ ነው ምክንያቱም እኛ ሴቶቻችን እንደዚህ በአገራቸው እንደዚህ ሲደፈሩ በጣራ ፀሐይ ላይ ከዩኒቨርሲቲ ከመንግስታዊ ዩኒቨርሲቲ እንደዚህ ኪድናፕ ተደርገው መከራቸውን ሲያዩ እንደ ሀበሻ በጣም ያፈርኩበት ቀንም አንዱ ይሄ ቀን ነው በጣም ያፈርኩበት ማለት እኛ እንደ ሀበሻ ስንባል የመጨረሻ ወራዳ መሆናችንን ራሱ ውስጤ ራሱ በጣም ያመንኩ የተሰማኝ በጣም ልቤ በጣም የተሰበረው አንዱ ቀን ቢኖር እነዚህን ተማሪዎችን ከዩኒቨርሲቲ ደምቢ ዶሎ ዩኒቨርሲቲ መንግስታዊ ስፖንሰር በተደረገ እንደዚህ አይነት በዓለማችን ላይ የለም በጣራ ፀሐይ ላይ ከዩኒቨርሲቲ ገበታቸው ተቀምጠው እንደዚህ አይነት ተለጥቀው በረሃው ወስጠው ሴክሹዋሊ አቢዝ ያደረጉ እንደዚህ ሲጫወትባቸው ማየት የመጨረሻ በሀበሻነቴ በጣም ያፈርኩበት ቀን ነበር ባይዘው እስከዛሬም ራሱ ውስጤ በጣም ተጎዳ ነው እና አሁን ዛሬ ደግሞ በጣም የሚገርመው ነገር አንዷ ጠንካራ ከነሱ መካከል ሰርቫይቭ ያደረገችው ከቪክቲም እንደዚህ እህታችን ብርቱካን ከበደ በዚህ በኢቢኤስ ሚዲያ ላይ ወጣ ያለቀሰች የነበረው ሁኔታ ካወራች በኋላ አሁን ብልጽግና የተባለ መንግስት ይሄ ወራሪ መንግስት ማለት ነው ጨፍጫፊ ወራሪ መንግስት ጸረ ሀበሻ የሆነ ጸረ አቢሲኛ ጸረ ኢትዮጵያውያን የሆነ ጸረ አማራ የሆነ ይሄንን አብይ አህመድ የሚባል የቲፒኤልኤፍ ቡችላ አሁንም ልጅቷ አስሯታል ሰማው ዛሬ ማለት በጣም ያሳዝን መልኩ እቺ ልጅ አሁን የደረሰባትን ችግር ለኢትዮጵያ ህዝብ ይፋ ስላደረገች ውስጥ ያለውን ትራውማ ያለፈችበት በጣም ጨለማ የሆነ በጣም ዓለማችን ላይ ኢማጂን ማታረገው ልታሰው ማትችለው በጣም ለማመን ያሱን በጣም ይከብድ ህልና ያለው ሰው ማያደርገው ነገር የተደረገባትን መታ ለህዝባችን ይፋ ስላደረገች አሁን ብልጽግና የተባለ አርሜናዊ የሆነ ጨካኝ የሆነ ማለት እቺ ልጅ አሁን ቀምቶ ከቤቷን ወደ እስር ቤት ወሰዳት ሲባል ዛሬ በጣም የሰማኝ ማለት እና ሀበሻ አላችሁ ወይ እኔ በጣም ይገርመኝ አሁን ይሄ ሀበሻ ነኝ ኢትዮጵያዊ ነኝ የሚል ሰው በጣም ይገርመኛል ማለት ምንድነው የረካው አሁን እንደዚህ አይነት በጣራ ፀሐይ ሴቶቻችን ሴት ማለት እኮ በቃ ጭራሽ የአገር ክብር የቤተሰብ ክብር የጄኔሬሽን ክብር ናት እኮ ሴት ተደፈረች ሴት ተዋረደች ማለት እኮ አንተ ወራዳ ሆንክ ማለት እኮ ነው አንተ እንደ ሀበሻ ተዋረድክ ማለት እኮ ነው ሴትህን ተዋረድ ማለት ልጅህን ተዋረደች ማለት ተደፈረች ማለት አንተ ተደፈርክ ማለት እኮ ነው አገር ተደፈረች ማለት እኮ ነው አሁን ሴቶቻችን እንደዚህ ያደረገ በእግራችን ላይ በትግራይም የነበረው ወደ 250 ሺህ በላይ ሴቶች ሲደፈሩ ምንድነው ያለው ምን ታዲያ እንደዚህ እኮ በወንድ ብልት ነው የተደፈሩ ነው ያለው እኮ ይሄ አብይ አህመድ የተባለ ጭራቅ ማለት አብይ አህመድ የተባለ ጭራቅ ወራዳ ቡድን የብልጽግና ቡድን ማለት የቲፒኤልኤፍ ቡችላ ቡድን ታዲያ ሴቶች እኮ በወንድ ብልት ነው የተደፈሩት ነው ያለው በፓርላማ ላይ ማለት እንደዚህ የሚያፈዝብህ ሀበሻ የምትባል ተኝተህ የምታድር ይገርመኛል ነው ያው እንዴት ተናግረናል እኛ ከመጀመሪያው ተናግረናል ይሄ ወራዳ የሆነ ኃይል ሀበሻን የተባለ ኢትዮጵያውያን የተባለ ለማዋረድና ሞራላችን ለመስበር የመጣ ታላቂ የቲፒኤልኤፍ የተባለ ቡችላ ነው ብለናቸዋል አንድም የቀረው ነገር የለም ህገ መንግስቱ እንዳለ ነው የቲፒኤልኤፍ በሙሉ እንዳለ ነው ይዘየር ያለው አንድም አልቀየረም ይሄ ቆሻሻ ሀገራችን የሚያፈርስ ህገ መንግስት የጎሳ ህገ መንግስት እንዳለ ነው የቲፒኤልኤፍ መዝሙር የቲፒኤልኤፍ ባንዲራ የቲፒኤልኤፍ ካርታ የቲፒኤልኤፍ ክልል አወቃቀር የቲፒኤልኤፍ ፖለቲካ ፍሬምወርክ አጠቃላይ በሙሉ አብይ አህመድ የተባለ ቆሻሻ የቲፒኤልኤፍ የተባለ ባንዳ አስካሪ ቡድን ፕሮግራም ነው ይዘየር ያለው አንድም የተቀየረ ነገር የለም ምንም ስለዚህ አሁን ይሄ ወራዳ ቡድን ልጅቷን ድምጿ ስላሰማች ማለት ነው ውስጡ አሁን ያወጣችሁ ያለው ነገር ያሳለፈችው ነገር ለህዝብ ይፋ ስላረጋች
አሁን ቀምቶ ወስዶ ማሰር ምን ይሰማል አንተ ሀበሻ አንተ ምን ይሰማል you see how can you sleep እንደዚህ ያየ እንዴት ተኛለ በጣም ያሳፈር ነገር እኮ ይሆን ያለው እኮ ደግሞ ይሄ መንግስታው ማወቅር ነው ታሳውሳላችሁ የኦነግ የተባለ ኃይል አስመራ ውስጥ ነው የሰለጠነው ሻዕቢያ የሚባል ወራዳ ጸረ ሀበሻ የሆነ ጸረ ኢትዮጵያ የሆነ ሻዕቢያ የሚባል የባንዳ አስካሪ ቡድን እዛ የጤና አስተሳሰብ ተሸክሞ የአረብ አስተሳሰብ የግብጽ አስተሳሰብ ተሸክሞ እነዚህ ኦነግና ሌሎች የተባሉትን ጸረ ኢትዮጵያ የሆኑ እንደ ቲፒኤልኤፍ ጨምሮ ያሰለጠነ ወደ ኢትዮጵያ ሚልክልብን ሻዕቢያ የተባለ ወራዳ የጥሪያን ቡድን ነው አስመራ ውስጥ የመሸገው ማለት እሱ ነው አሰልጥኖ ኦነግ ከነትጡ ታሳውሳላችሁ አድግራት ላይ ቁርስ አብልቶ መቀሌ ላይ ምሳ ጋብዞ ወደ መሃል ሀገር ያስገባው ስብሃት ነጋ የተባለ የባንዳ ዘር ነው ስብሃት ነጋ የተባለ ወራዳ የቲፒኤልኤፍ ቆሻሻ ስብሃት ነጋ የተባለ ነው የኦነግ የተባለ ሽፍታ ኃይል ወደ መሃል ሀገር ያስገባው ከነትጡ ማለት ኦነግ የተባለ ተቀብሎ ትጥቅ ያሳጠቀ ሀበሻ ላይ በወለጋ ላይ በተለያዩ አካባቢዎች ላይ ከፍተኛ ሀበሻ ያወሩን እየነጠለ እየገደለ እየዘረፈ ሴቶቻችን እርጉዞቹን ራሱ እየቀደደ ህፃናትን እያረደ እንደዚህ አይነት ወራዳ ስራ የሚሰራ እንደዚህ አሁን እንደምታዩ ሴቶቻችን ደግሞ ከዩኒቨርሲቲ ወስዶ በረሃ ላይ ጨለማ ላይ አድርጎ እንደዚህ አይነት ሴክሹዋል አቢዩዝ አለች እንግሊቷ ወረፋ አድርጎ ራቆታችን ያወጡናል አለች ራቆታችን አስወጣው ሰልፍ ያሰልፉናል ከዛ በኋላ በማስ እየመጡ አለ ለጭ አረመናዊ ሴክሹዋል እንትን አቢዩዝ ያርጉናል ኢቭን በእንጨት ራሱ ትያርጉናል አለች በቃ እንደዚህ ኢትዮጵያ ውስጥ ቆን እንደዚህ ይሆናል ጎበዝ ኢትዮጵያ ውስጥ እንደዚህ ይሆናል አሁን የመንግስታውን አላቅበት ይላል እንዴ ያቃል እንጂ እንዴ ያቃል ምንድነው ያረጋለው ሀበሻ የተባለውን ሰልቦናው እንዴት መመታት እንዳለበት ሞራሉ ያ ይበገርነቱን ያ አርበኝነቱን እንዴት አርገ ተመተዋለ ነው እኮ እንዴት አርገ አንገቱን ተደፋዋለ ነው እኮ አንተ አሁን ሚስት ብትሆን ልጅ ወይ እህት ብትሆን ልጅ ብትሆን ዝምለተኛ አለ እንዴ አትያም እኮ አንተ አሁን ይቺ ልጅ እኮ አንደኛ ኦርቶዶክሳዊ ነገር ክርስቲያን ነው ኦርቶዶክሳዊ ሀበሻ የሆነ የማጥፋት ስራ ደግሞ የተጀመረው በቲፒኤልኤፍ ነው ስብሃት ነጋ ይናገራል ኦርቶዶክስና አማራ አከርካሪ ሰብረናል ይላል ስብሃት ነጋ ይሄ አብይ አህመድ የተባለ ጭራቅ ደግሞ ያረጋ ያለው ያቺን የስብሃት ነጋ ነው ይሰራ ያለው ማለት ያቺን ሀበሻ እስላም አልተውም ባይዘው እስላም የወለጋ የበሩ የወሎ ሙስሊሞች ሲጨፈጭፋቸው አይተናል ሐረር ላይ የነበሩ በርካታ ሆሊ ሲቲ የሆነች ሐረር ለስምና እንዴት እንዳረጋት አይተናል በተካባቢ ለሙስሊም አይተውም ባይዘው ሰውየው ማለት ነገር ግን በተወሰኑ የስብሃት ነጋ አካሄድ አይታችሁ ከሆነ ኦርቶዶክስና አማራ ታርጌት ያደረገ ነው አማራ የሚባለው ሁሉ ሀበሻ ኢትዮጵያው የሆነ በኢትዮጵያኖቱ ማይደራደር ነው አማራ የሚሉት እነ ስብሃት ነጋ the same thing አብይ አህመድ የተባለ ጭራቅ ሰውዬ ደግሞ እየለየ ኢትዮጵያ ወሳሰብ ያለበት አገሩን የሚወድ በስልቦና ሞራል ለመጥቃት በተለያዩ ሁሉም ነው ኢኮኖሚካዊ ማህበራዊ በሙሉ ታርጌት አድርጎ እየሰራ ያለው ጭራቅ የሆነ ኃይል ነው እና እቺ ልጅ መታሰር የለባትም ሁላችንም መሆን አለብን ሁላችንም በተለይ ሴቶች ሀበሻ ሴቶች ሆናችሁ ዝም ብላችሁ በሰፈር ምናምን አንተ አማራ ትግሬ ምናምን ኤርትራዊ ጉራጌ እያልክ ዝም ብለህ በሰፈር እንትራተበል ሴቶቻችን ማለት አንድ ላይ ሆናችሁ የሴቶች ድምጽ በኢትዮጵያ ውስጥ መሰማት አለበት ሴቶች ከዚህ ባርነት ውስጥ ከዚህ አይነት አሳፋሪ በሃያኛው ክፍለ ዘመን በጠራራ ፀሐይ ከዩኒቨርሲቲ ሴቶች ወስደ እንደዚህ አይነት ሴክሹዋል አቢዩዝ ታደርጋለህ ነገ ደግሞ ድምጻቸው ሲያሰሙ ተመልሰህ ደግሞ ታስራቸዋለህ እንዴ ምን ነካችሁ ሴቶቻችን ይሄንን ድምጽ ሆኖ እንጂ ምን ነካችሁ እኛ እናግዛቸዋለን ይሄንን በጣም ራዲካል የሆነ ሽፍት ማምጣት አለባችሁ ሴቶቻችን እኛ እናግዛቸዋለን we will be on your side ይሄን የሴቶችን መብት የማያስከብር ሴቶቻችን እንደዚህ ስፖንሰር በሆኑ ሽፍቶችን አሰማርቶ ከዩኒቨርሲቲና ከስራ ገበታቸውን እየወሰደ እንደዚህ አይነት በዓለማችን ላይ ታይቶ የማይታወቅ አረመናዊ የሆነ ጨካኝ የሆነ የሴክሹዋል አቢዩዝ ብቻ ሳይሆን በጣም አሳፋሪ የሆነ ስራ የሚሰራ ወራዳ የሆነ ብልጽግና የተባለ ኃይል ከነ ዝባዚንኩ ነቅለን ከዛ ከሀበሻ ምድር ማውጣት አለብን this is the time we don't have to wait ከዚህ በላይ ሲንት የኛ ሴቶች እንዲዋሩ ትፈልጋለህ ሀገራችን እንደዚህ አይነት ወራዳ የሆነ ቆሻሻ ደግሞ ድምጻቸው ሲያሰሙ መልሶ ያፍናቸዋል ምስጢር እንዳይሰማ እኮ ነው እንደዚህ የሚያደርግ ወራዳ ቡድን ሁላችንም በአንድ ላይ ሆነን በተለይ ኢንተርናሽናል ኮሚቴ ማወቅ አለበት ሚዲያዎች ማወቅ አለባቸው we have to make this one very viral and hot man መፍታት አለበት ልጅቷን በደም መፍታት አለባት የማይፈታት ከሆነ አብይ አህመድ የተባለ ወራዳ ዋጋውን እንዲያገኝ በአለም አቀፍ ያለው ሁሉም ሀበሻ ተነስ this is the time please ተነስ